እንዴት ናችሁ? ደህና ናችሁ? ማለት ከሚባለው በላይ የምር ፎቶም ማላሳየው ለዛ ነው። ከሚባለው በላይ ላይ በጣም ከብዶኛል እና እኔ እንጃ እንዴት ብዬ ልንገራችሁ። ማለት ሰራው ሁሉን ነገር ከልጅነቴ ነው የለፋሁት። ከልጅነቴ ከ5 አመቴ ጀምሮ ሁሉን ነገር የአስፓልትን ነገር አስፓልት ላይ ወጥቼ ነው ያደግኩት። ግን አሁን ላይ ያንን ነገር ሳስብ በጣም ከበደኝ። እለፋለሁ ውጤት የለም እና እኔ እንጃ እንዴት ብዬ ልንገራችሁ። የመጨረሻ ቃሌ ነው ይሄ እና አቅቶኛል። ይሄ የመጨረሻ ቃሌ ነው። የመጨረሻ እላፊ ደከመኝ፣ አመመኝ፣ የምር አቃተኝ። ጭንቀቱ ማለት ነው ወደ እብደት ጭራሽ እየወሰደኝ ነው። ራሴን እስከማላቅ ድረስ መለፍለፍ ጀመርኩ ቁጭ ብዬ እና የመጨረሻ ቃሌ ነው በቃ። ማለት የሰው ልጅ ነህ፣ ትለፋለህ፣ ትታገላለህ። የኔ ግን ከፋ ከዛ በላይ ብዙ ቻሌንጆችን አሳለፍኩኝ። የምር ብርድ ላይ ግን ውጤታማ አልሆንኩም። እኔ እንጃ ፋሚሊን በምን አይን ልየው ግራ ገባኝ። እኔ ሱስ ከጀመርኩ ራሱ 1 አመቴ ነው። ግን ግራ ገብቶኝ ነው እሱን ራሱ የጀመርኩት። ግን ያን ሁሉ አመት ስሰራ አልዝናናም። እይዛለሁ ብር ግን የሆነ ደረጃ ደርሼ በቃ የሆነ ነገር ውስድ ያደርገዋል። ምን እንደሆነ አላውቅም። ግን ላይፍ ማለት ፈተና አለው። የኔ ደግሞ በዛ ከልጅነቴ ጀምሮ ከ5 አመቴ ማለት እኔ ምን አይነት ጥፋት አጥፍቼ አይደል አላውቅም። ፈተናው በዛብኝ። ግን ካደኩም በኋላ እሰራለሁ። በቃ በስራ ነው የምታወቀው። ግን እኔ እንጃ የመጣልኝ ነገር የለ፣ ያገኘሁት ነገር የለ። ጭራሽ ጭንቀት፣ ህመም በዛብኝ እና የመጨረሻ ቃሌ ነው በቃ። እና እኔ ግራ ገባኝ። ማለት ፋዘርንም በምን ልርዳው አባቴን። ግን የመጨረሻ ቃሌ ነው። ስራ ሞከርኩ። ከዛም ብዙ ነገር አልተሳካልኝ። አብዛኛው ነገር ስደት እንዳልሞክር አባቴ እዚህ ቤተሰብ ማስጨነቅ ሆነብኝ እና ብቻ ማለት መወሰን ከበደኝ እና በቃ ስቃዬም በረታብኝ። አንድ ቀን ለራሴ እረፍት እንኳን በስራ ሰጥቼው አላውቅም። እና ይሄ የመጨረሻ ቃሌ ነው። የምታውቁኝ አርሱልኝ። ደህና ሁኑ ሁላችሁ።